እኛ ብዙ ነገር እናስባለን፣ አንተ ያሰብከው ግን በመጨረሻ እርሱ ይጸናል። እኛ ብዙ ነገር እንመኛለን፣ አንተ የተመኘህልን ግን በመጨረሻ እርሱ ይሆናል። ጌታ ሆይ በፈቃድህና በምክርህ የሚያርፍ ልብ እንድትሰጠን አቤቱ ሆይ እንጠይቅሃለን። ለዓለም ሁሉ የምሕረት ጊዜን እንድትመልስ ይቅርታህንም ደግሞ በሕዝብህ በወዳጆች ላይ እንድታደርግ አቤቱ እንጠይቅሃለን። የሰው ልጆችም ደግሞ አእምሮአቸው ነፃ ሆኖ እንዲሰማሩ ዘርተው የሚያፈሩ ወልደው የሚስሙ ለፍተው የሚከበሩ ሮጠው የሚባረኩ እንዲሆኑ አቤቱ ሆይ እንጠይቅሃለን። ኑሯቸውን ለማሸነፍ ቤተሰባቸውን ለመርዳት ድሆችንም ለመደገፍ በብርቱ የሚደክሙትን የሚሮጡትን የሚለፉትን ሁሉ ጉልበታቸውን አእምሮአቸውን አቤቱ ሆይ ባርክ። የባሪያዎችህንም የእጃችንን ሥራ እንድትባርክልን በሰጠህን ነገር መደሰትን መርካትን እንድታደለን አቤቱ እንጠይቅሃለን። ነፍሳችንን ከግዞት ቤት ያወጣሃት የነጻነት አምላክ የሆንካት በምድረ በዳ የመራሃት ርስትንም የሰጠሃት ከቅዱሳን ጋር ባለ ሀገር ያደረግካት አንተ ነህ። ማደሪያ መቅደስ እንሆን ዘንድ በከበረው ደምህ የገዛህን ከሞት ወደ ሕይወትም ከጥፋትም ወደ በረከት ከምድርም ወደ ሰማይ የመለስከን ስለሆንክ በእውነት እናመሰግንሃለን። ጌታ ሆይ የወረድንበት ልክ ድረስ መጥተህ ስለ ጎበኘህን ስላነሳህን ተዋርደህም ከፍ ስላደረግከን ከመሬት በታች የተፈረደውን ሥጋችንን ከመላእክት ከመናብርት ከሥልጣናትም ከሊቃናትም በላይ ከፍ ስላደረግከው በእውነት አሁንም እናመሰግንሃለን።